ምሽት 3 ሰዓት ዝናብ እየዘነበ ነበር። አንድ ሌባ ደግሞ ከሙዚየም ውስጥ ዕቃ ሲሰርቅ ይታያል። በዚህ ሰዓትም የሙዚየም ቤቱ አላርም ይጮኻል። ከአንድ ሙዚየም ዕቃ እንደጠፋ መረጃ ደርሶኛል። አሁኑን ወደዛ መሄድ አለብን። አዎ፣ በፍጥነት እንሂድ። ስለዚህ ሌባው የጣሪያውን መስታወት ከሰበረ በኋላ ገመዱን በመጠቀም ነበር የሰረቀው ማለት ነው። ግን እንዴት ነው ብዙ ጥበቃ ያለበት ህንፃ በአንድ እንዲህ ሊሰረቅ የሚችለው? የሆነ ሰውማ ከውስጥ እየረዳው መሆን አለበት። ማሁልና አሊያም ውስጥ የሚሰሩትን ሰዎች ጠሯቸው። እነዚህ ሲታዩ ሌቦች ይመስላሉ። የኔንም የገንዘብ ማስቀመጫ የሰረቁት እነዚህ ሊሆኑ ይችላሉ። አሊያ፣ ትኩረታችን ወደ ተሰረቀው ዕቃ መሆን አለበት። ሌላው ቀስ ብሎ ይደርሳል። ስሙ እናንተ፣ ሌባው ሲገባ የት ነበራችሁ? አለቃ፣ እኔ በሰዓቱ ጀነሬተሩ ስለተበላሽ እያስተካከልኩት ነበር። አለቃ፣ እኔ ደግሞ ቤቴ ነበርኩኝ። እናም ሌባ እንደገባ ስሰማ በዛ ዝናብ እየሮጥኩኝ መጣሁ። አለቃ፣ እኔ ደግሞ ታች ያለውን የውሃ መስመር እያስተካከልኩኝ ነበር። ምን እንደተፈጠረው አላቅም። አሊያ፣ ከነዚህ ሶስቱ ማን እየዋሸን ይመስልሻል? ከነዚህ ሶስት ሰዎች ማን እየዋሸ እንደሆነ መገመት ትችላላችሁ? መልሱን ኮመንት ላይ አስቀምጡት። አለቃ፣ አንድ ነገር ጠረጠርኩኝ። ከሌራ ልትሆን ትችላለች የሰረቀችው። ከሌራም ውሸት እየዋሸች እንደሆነ ታወቀባት። ነገር ግን አሁንም ተስፋ አልቆረጠችም። ምንድን የምታወሩት? እኔ እኮ በመኪና ነው የመጣሁት። ለዛም የለበስኩት ልብስ ዝናብ ያልነካው። በመኪና ብትመጪ እንኳ እንዴት ነው ጃንጥላው እርጥም አይሆነው? ያ ብቻ አይደለም፣ አላርሙ ሲጮህ ከቤት እንደወጣሽ ነግረሽናል። ነገር ግን አላርሙ ለጥበቃው ሰራተኛ ብቻ ነው የሚሰማው። ስለዚህ እንዴት ነው ሌባው እንደገባ ልታውቅ የቻልሽው? የጥበቃው ሰራተኛ ቶም ደውሎልኝ ነበር። ምን እያልሽ ነው? በሰዓቱ እኮ ስልኬ ቻርጅ ስለሌለው ዘግቶ ነበር። ከሌራ የምትለውን ነገር አጣች። አሊያም ደግሞ መሬት ላይ የወደቀ ነገር አገኘች። አሊያ ያገኘችው ነገር ምን ይሁን? ከሌራስ ላለመያዝ ሌላ ምክንያት ታቀርብ ይሁን? ይህን በቀጣይ ክፍል እንመለከታለን።